የሚማርክ ድምጽ ካላችሁ ሰዎች ድምጻችሁ በጣም ያምራል፣ ድምጻችሁ ለማስታወቂያ በጣም ነው የሚያምረው፣ ለሬዲዮ ፕሮግራም በጣም ይሆናል፣ ደስ ይላል ምናምን ተብላችሁ የምታውቁ ከሆነ አንዳንዴ ደግሞ ለአካባቢያችሁ ወይም ደግሞ ለቤተሰብ የሆነ ግጥም ስታነቡ የሆነ ደግሞ የስነ ጽሁፍ ነገር ስታነቡ ድምጻችሁ እነሱን መያዝ የሚችል እነሱን በደንብ ኢምፕረስ ማድረግ የሚችል ከሆነ እናንተ እድለኞች ናችሁ። በጣም ትልቅ ስራ እያመለጣችሁ ነው። ምናልባት እየሰራችሁበት ካልሆነ በጣም ትልቅ ኢትዮጵያ ውስጥ በጣም በሰፊው እየተሰራበት ነገር ግን ብዙ ሰው እየሰራበት ያልሆነ ውስጥ ለውስጥ ግን በጣም ብዙ ሰው እየሰራበት ያለ በደንብ ግን ሰው ያልገባውና ያላወቀው አንድ ስራ አለ። ይህንን ስራ ይዤላችሁ የመጣሁት በተለይ የድምጽ ተሰጥኦ ያላችሁ ሰዎች ቪዲዮውን እስከ መጨረሻ ድረስ ተከታተሉ። በዚህ አጋጣሚ ድምጽ በተፈጥሮ የተሰጣቸው ብቻ ሳይሆን አንዳንድ ድምጻቶች ወይም ደግሞ አንዳንድ ድምጾች ደግሞ ትንሽዬ ነገር ማስተካከያ ቢደረግላቸው በደንብ ወደ ቢዝነስ ወይም ደግሞ ሰውን የመሳብ ሰዎችን የመያዝ ችሎታ ይኖራቸዋልና እናንተም ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ምናልባት እንደዚህ አይነት ድምጽ ያላቸው ሰዎች ከነሱ ጋር ኮላብ አድርጋችሁ መስራት ስለምትችሉ እድሉ ሊኖራችሁ ስለሚችል ይህን ቪዲዮ ላይክ ወይም ደግሞ ሼር አድርጋችሁ እነሱ ጋር የሚደርስ አድርጉልኝ። ቀጥታ ወደ ቪዲዮ እስከ መጨረሻው ድረስ ተከታተሉ። ይህ አቅጣጫ ሚዲያ ነው። በአቅጣጫ ሚዲያ እንግዲህ በባለፈው በተከታታይ ከአንድ ወር ባላነሰ በተከታታይ አቅጣጫ ታለንት ሾው ለማዘጋጀት በጣም ደፋ ቀና ስንል ነበረ። አቅጣጫ ታለንት ሾው ስቴጅ ላይ ነበር እናዘጋጅ ያሰብነው። ነገር ግን ቀደም ብዬ በተናገርኩት ወይም ደግሞ ቀደም ብዬ በለቀቁት ቪዲዮ እንደገለጽኩት በአንዳንድና በከባድ ምክንያቶች መጀመር አልቻልንም። እስከዛው ድረስ ግን ምናልባት ብዙ ተሰጥኦ ያላቸው ሰዎች አሁንም እነሱን አቅጣጫ መጠቆም አለብኝ ስላሰብ ዲጂታል ወይም ደግሞ ዲጂታሊ እንዴት መስራት እንዳለባቸው ተፈጥሯቸውን ወይም በተፈጥሮ የተሰጣቸውን ጸጋ በዲጂታሊ እንዴት ወደ ቢዝነስ ወይም ደግሞ ወደ ብር መቀየር እንዳለባቸው የማውቀውን ላሳውቃችሁ በተከታታይ ቪዲዮ ልሰራ ነው የመጣሁት። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በነገራችን ላይ በጣም ብዙ ስራዎችን አሁን ባለፈው እንደነገርኳችሁ በጣም ብዙ ስራዎችን ነው የመጣሁት። ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉ። የሆነ ጊዜ መቀላቀላችሁ አይቀርም እርግጠኛ ሆኜ የምነግራችሁ። ምክንያቱም በጋራ ነው ቢዝነስ የምንሰራው። በጋራ ያለኝን የማውቀውን ምንም ሳላስቀር ነው የምነግራችሁ። ለዛ ደግሞ ቤተሰብ መሆን ግድ ነው፣ ይጠይቃችኋል። እያንዳንዱ ምለቀው ቪዲዮ እንዲደርሳችሁ ማለት ነው። ይሄ ቪዲዮ ብዙ ሰው ጋር ይደርስልኝ ላይክ አድርጋችሁ ማየታችሁን ጀምሩ። ቀጥታ ወደ ቪዲዮ። ለመሆኑ ቮይስ ኦቨር ማለት ነው? አንዳንዴ ብዙ ሰዎች ቮይስ ኦቨር ምን ማለት እንደሆነ ምናልባት ላናቅ እንችላለን። ምክንያቱም በደንብም ስላልገባን በደንብም ስላላወቀ ይሆናል ምናልባት ውስጣችን ላይ ይዘሉ ወደ ውጭ ያላወጣን። አንዳንዴ ሰዎች ድዳቸውን ደግሞ ድምጽ በተለይ በድምጽ የሚያምር ድምጽ ያላቸው ሰዎች ቦታ ይፈልጋሉ። የሆነ ስቴጅ ቦታ ወይም ደግሞ የሆነ አካባቢ ብዙ ሰው የተሰበሰበበት ጋር ቀርቦ ድምጻቸውን ማሰማት እዛ ጋር በጣም እየዘፈኑ ሰው ሲያጨበጭባጭ ከዛ የሆነ መንገድ ከፍቶ ማለት ብሎ ያስባሉ። እሱ አንድ ነገር ነው። ነገር ግን በዲጂታልም ይሄንን መስራት ይችላል። ከማንም ጋር ሳትለማመጡ ከማንም ጋር ፊትና ግልምጫ እንትን ሳይላችሁ በስርዓት ዲጂታል ላይ በደንብ ብር መስራት ትችላላችሁ። ብር ብቻ አይደለም ባይዘ ዶላርን በደንብ መስራት ትችላላችሁ። ይሄን ምላችሁ ደግሞ በኮንፊደንስ 100% እርግጠኛ ሆኜ ለምን እየሰሩ ያሉ ልጆች ስላሉ ማለት ያን ስላየው አሳያችኋለሁ። በስርዓት ቪዲዮ እስከ መጨረሻ ድረስ ተከታተል፣ አሳያችኋለሁ የት ጋር እንደምትሰሩ ምን እንደምትሰሩና የት ጋር መሸጥ እንዳለባችሁ እንዴት መስራት እንዳለባችሁ በደንብ ስለማሳያችሁ እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ስለዚህ ቮይስ ኦቨር ማለት ስዕሎችን፣ ፎቶዎችን ወይም ደግሞ ቪዲዮዎችን ተከትሎ ከበስተጀርባ ድምጽ መስራት ማለት ነው። ስለሆነ ሪል ስቴት የሚሰራ ማስታወቂያ ከሆነ ሪል ስቴቱን ኢሜጅ ወይም ደግሞ ያን ሪል ስቴት እናየዋለን። ነገር ግን ከበስተጀርባ ደግሞ ምን አለ? ድምጽ አለ። ይሄ አንድ ቮይስ ኦቨር ይባላል። እንዲሁም ደግሞ ግጥም በማቅረብ ግጥሞችን እያቀረብን እዛ ጋር ግጥም ሰዎቹ በደንብ ኢምፕረስድ እንዲሆኑ በደንብ ሰዎችን ለመያዝ እንዲያስችል ምን እናደርጋለን? ሰዎችን ጭንቅላታቸው ውስጥ እንዲፈጠር ለማድረግ የሆነ ነገር ኢሜጅ እናመጣለን ወይም ቪዲዮ እናመጣለን። በዚህም አሪፍ ስራ መስራት እንችላለን። ይሄ ስራ ሀገር ውስጥ ብቻ አይደለም የሚሰራው። ብዙ ሰዎች እዚህ ኢትዮጵያ ውስጥ ያሉ ማለት ነው ዓለም አቀፍ ነው እየሰሩ ነው ያሉ። አሳያችኋለሁ ቪዲዮውን እስከ መጨረሻው ደግሜንም ነግራችሁ እስከ መጨረሻው በስተከታተሉ። ስለዚህ ቮይስ ኦቨር ባጭሩ ማለት ነው የሆነ ፎቶ ወይም ደግሞ ኢሜጅ አሊያ ደግሞ ቪዲዮ ተከትሎ ከበስተጀርባ ድምጽ መስራት ማለት ነው። ይሄን ድምጽ ለመስራት የግድ ዘፋኝ መሆን አይጠበቅባችሁ፣ የግድ አርቲስት መሆን አይጠበቅባችሁ፣ የግድ ድምጻችሁ በጣም አውትስታንድ የሆነ ድምጽ እንዲኖራችሁ አይጠበቅባችሁ። በተፈጥሮ ያላችሁ በጣም እድለኛ ናችሁ። በተፈጥሮ ይሄ ድምጽ ያላችሁ ሰዎች በጣም እድለኛ ናችሁ። ከዛ ውጪ ግን በትንሽ ማስተካከያ በትንሽ የሆነች ነገር ትሬን በማድረግ ድምጻችሁ ለዚህ ቢዝነስ ማዘጋጀት ትችላላችሁ። ይሄን ድምጻችሁ ወይም ደግሞ በተፈጥሮ የሰጣችሁን ድምጽ ለማቅረብ ሚዲያ ያስፈልጋችሁም፣ ቴሌቪዥን ያስፈልጋችሁም፣ ሬዲዮ ያስፈልጋችሁም። ከዚህ በፊት እንደምታውቁት የሆነ ተፈጥሯዊ በተለይ ድምጽ ካላችሁ ሬዲዮ፣ ቴሌቪዥን ወይም ደግሞ የተሰበሰበ የሆነ ስቴጅ ላይ ያስፈልጋችሁ። አሁን ያም አያስፈልጋችሁም። አሁን በምነግራችሁ ቴክኒክ
ቀጥታ በ2026 ላይ ብዙ ሰዎች እየሰሩበት ያለ ኖርማል ሳይቶች ወይም ደግሞ ዌብሳይቶች እንነግራቸው። እነዚህ ዌብሳይቶች በቀላሉ እናንተ አካውንት ከፍታችሁ መስራት የምትችሉባቸው በጣም ብዙ ሻጭና ገዢ ያለበት ቦታ ነው። እዛ ጋር ያለው ይህን ነው የምነግራችሁ። ይህን ስራ ለመጀመር ምንድን ነው የሚያስፈልገው ብላችሁ ራሳችሁ እንደምትጠይቁ ወይም ደግሞ ለእኔ ጥያቄ እንደምታቀርቡልኝ ምንም ጥያቄ የለውም። እኔ ግን ይህን ሳልነግራችሁ አላልፍም። ይህ ስራ ለመጀመር በጣም ቀላልና እጃችሁ ላይ ያለ ነገር ብቻ ነው የሚያስፈልግ። የተለየ ውድ ነገር የተለየ እናንተ ከዛም ብላችሁ ሰው ጋር ለማምጣችሁ የምታምጡት ነገር የለም። እጃችሁ ላይ ያለ 4 ነገሮች ያስፈልጓችኋል ይህን ስራ በቀላሉ ለመጀመር። የመጀመሪያውና ዋናው ነገር ድምፅህና አነባበብ ስታይል ነው። በቃ አለቀ። በተፈጥሮ የተሰጠ ድምፅ ነው፣ ማንም ጋር የሌለ። ይሄ ምንም እንትን የሚያስፈልገው ምንም አይነት ኢንቨስትመንት ወይም ወጪ የሚያስፈልገው አይደለም። በተፈጥሮ የተሰጠ ድምፅ አለ። ከዛ የአነባበብ ስታይል ይሄ ያስፈልጋል። ይሄ አክቹዋሊ በተፈጥሮ የተሰጣችሁ በጣም እድለኞች ናችሁ። ከዛ ውጭ ደግሞ ትንሽ ትሬን በማድረግ የራሳችሁን በማለማመድ ደግሞ ወደዚህ ሙያ መምጣት ትችላላችሁ። ብዙ ሰዎች በዚህ አካሄድ የመጡ ስላሉ ማለት ነው። ሁለተኛው ደግሞ የመቅረጫ መሳሪያ ወይም ደግሞ ማይክራፎን ነው። ይህን ስላችሁ ሌላ የሆነ የተለየ ማይክ ወይም ደግሞ በጣም ብዙ ብር አውጣችሁ ገዝታችሁ ምናምን ኢንቨስት እንድታደርጉ ምናምን አይደለም። እንደዛ አይደለም። እንዲህ ብላችሁ ይህን ቪዲዮ እያያችሁበት ያለው ስልክ ከበቂ በላይ የዚህን ማይክ መጠቅ ጸጥ ያለ ቦታ ጫቅ ቦታ አለ፣ በጣም ብዙ ቦታ ከፈለጋችሁ ውጭ ላይ ወጣችሁ ጸጥ ያለ ቦታ ፈልጋችሁ እዛ ጋር መቅረጽ ትችላላችሁ። አሊያ ደግሞ ቤታችሁ ውስጥ ኢኮ እንዳይኖረው በጣም የተጋነነ ኢኮ እንዳይኖረው ለኤዲቲንግ ምናምን እንዳያስቸግራችሁ ልብስ ምናምን ቁምሳጥን እንደዚህ በጣም ብዙ ዕቃ ቤታችሁ ብዙ ዕቃ ነገር ጥቅጥቅ ያለ ዕቃ ያለበት ወይም ደግሞ ቁምሳጥን ልብሶች ምናምን የተደረቡበት ያለበት ቦታ አለ አይደል? እዛ ጋር ገብታችሁ መቅረጽ ትችላላችሁ። ኢኮ እንዳይኖረው እንዳያስቸግራችሁ ኤዲቲንግ ላይ ማለት በቀላሉ እንደበዛሉ ይመቻችሁ ነው ይሄን እምላችሁ እንጂ ባዶ ቤትም ቢሆን ቀርጻችሁ እዛ ጋር ኤዲት ማድረግ ትችላላችሁ፣ ችግር የለውም። አራተኛው የድምፅ ማስተካከያ አፕሊኬሽኖች አሉ። እነዚህ ኦዲያችን ለምሳሌ የተወሰነ ኢኮ ሊገባ ይችላል፣ የተወሰነ ያልተፈለጉ ቃላቶችን ልንጠቀም እንችላለን። የሆነ እዛ ጋር ሊሄድ የማይችሉ የተለያዩ ወርዶች ሊኖሩ ስለሚችሉ እነዚህን የምናስተካክልበት አፕሊኬሽኖች አሉ። በስልክ የምትጠቀም ከሆነ ሌክሰስ ኦዲዮ ኤዲተር አለ ወይም ደግሞ ዌብፓድ የሚባሉ አፕሊኬሽኖች አሉ። እነሱን መጠቀም ትችላላችሁ። በኮምፒውተር ከሆነ ደግሞ ኤዲት የምታደርጉት ወይም ደግሞ ማስተካከል የምትፈልጉት ኦዴሲቲ የሚባሉ ነፃ አፕሊኬሽኖች ስላሉ በእነዚህ በቀላሉ ቀርጻችሁ ኤዲት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እነኚህ 4 ነገሮች እጆቻችሁ ላይ ካሉ በቀላሉ ይሄንን ስራ እየሰራችሁ በጣም ብዙ ሺህ ብሮችን ማግኘት፣ በየሳምንቱ በጣም ብዙ ዶላሮችን ማግኘት ትችላላችሁ። ምክንያቱም በዚህ ስራ እየሰሩ ብዙ ብሮችን እያገኙ ያሉ ኢትዮጵያውያን ስላሉ ማለት ነው። እስካሁን ድረስ እንዴት መስራት እንዳለባችሁ ስትሰሩ ምን እንደሚያስፈልጋችሁ ምናምን አውርቻችኋለሁ። በጣም ብዙ ቀባጥር ያለው ነገር ግን የት ጋ ነው የምንሰራ ወይም ደግሞ የቱ ጋ ነው የሰራነው ስራ ምን ሸጠው ምን ገበያየው ካላችሁ ይሄን እነግራችኋለሁ። ስራ ከሰራን በኋላ ክሊያንት እንፈልጋለን። እነዚህን ክሊያንቶች ደግሞ የምናገኝበት አፕሊኬሽኖች ስንት አይነት አፕሊኬሽኖች አሉ መሰላችሁ? እኔ የማውቃቸው ወይም ደግሞ ብዙ ኢትዮጵያውያን እየሰሩባቸው ያሉ 2 ትልልቅ አፕሊኬሽኖች አሉ። በአብዛኛው ኢትዮጵያውያን በተለይ ብዙ ኢትዮጵያውያን እየሰሩባቸውና ቀላል የሆኑ ብዙ ሰዎች ወይም ደግሞ ብዙ ክሊያንቶችን የምታገኙባቸው አፕሊኬሽኖች ናቸው። አንደኛውና በጣም ቀላሉ አፕሊኬሽን ፋይቨር ይባላል። በዚህ ፋይቨር አፕሊኬሽን ላይ በጣም ብዙ ሰዎች በይሄን ቮይስ ኦቨር እየሰሩ ይገኛል። ብዙ ኢትዮጵያውያን ማለት ነው። ግን እንደ ሌሎች አይነት ስራዎች አይደለም። እውነት ለመናገር የተወሰኑ ናቸው እየሰሩ ያሉ። ገና ብዙ ሰው ወደዚህ በደንብ የገባ አይመስለኝም፣ ወይም ደግሞ እርግጠኛ አይደለም መሰለኝ። እዚህ ጋርና ሰርች አድርጌ እያየው ነበረ። ጥቂት የሆኑ ሰዎች ናቸው በጣም እየሰሩበት ያለ። ኢቭን ያስቀመጡት ዋጋ ራሱ በጣም የሚገራርም ዋጋ ነው ያስቀመጡና ይህ ቫይቨር የሚባል አፕሊኬሽን ጋር ገብታችሁ ድምጻችሁን በደንብ ሰርታችሁ ሳምፕል ማስቀመጥ ትችላላችሁ። ይህ በቀላሉ የምትሰሩበት አፕሊኬሽን ነው። ቫይቨር ገብታችሁ ለምሳሌ ሰርች ማድረግ ትችላላችሁ። ኢትዮጵያን ቮይስ ኦቨር ወይም ደግሞ የአማርኛ ቮይስ ኦቨር መስራት የምትፈልጉ ከሆነ አማሪክ ቮይስ ኦቨር፣ ትግርኛም ከሆነ ትግርኛ ቮይስ ኦቨር፣ ኦሮሞኛ ከሆነ ኦሮሞኛ ቮይስ ኦቨር፣ ሌሎች ሁሉ በራሳችሁ ቋንቋ ወይም ደግሞ በደንብ መስራት የምትችሉበት አይነት ቋንቋ መስራት የምትፈልጉ ነው። ያንን ቮይስ ኦቨር ብላችሁ ሰርች ብታደርጉ ታገኛላችሁ። የተወሰነ አማርኛ ቮይስ ኦቨር ብላችሁ ሰርች ብታደርጉ ለምሳሌ አፕሊኬሽናችን ይሄ ነው። ፋይቨር የሚባለው አፕሊኬሽን ጋር ነው። እዚህ ጋር ገብታችሁ አማሪክ ቮይስ ኦቨር ብላችሁ ብትገቡ ወይም ደግሞ ሰርች ብታደርጉ በጣም ብዙ ልጆች ታገኛላችሁ። ለምሳሌ እዚህ ጋር እቺ ሄለ የምትባል ልጅ አለች። እንትም የሸፈንኩት ያው የነሱንም እንትን ለመሸፈን ያክል ነው፣ ሚስጥራቸውን ለመጠበቅ ነው። ሙሉ ለሙሉ እንትን ለማለት $5 ጀምራ መስራት ትችላለች። ኦልሞስት የተወሰነ እንትን ሰርታለች። ሌላ ደግሞ ብርሃኑ የሚባል ልጅ አለ እዚህ ጋር ነው እንደምታዩት። ይሄም የተወሰነ ስራዎችን ሰርቷል። ብርሃኑ የሚባል ልጅ አለ እዚህ ጋር ለምሳሌ፣ ይሄም የተወሰነ ስራዎችን ሰርቷል። ሲዩ የሚባል ልጅ አለ ለምሳሌ እዚህ ጋር አሁን ይሄም እንደዛው $5 ጀምሮ የሚሰራ ሲዩ፣ ሌላ ሲዩ፣ ሁለት ሲዩ በሁለት አካውንት ገብተው የሚሰራሉ። በጣም የሚገርመውና እንደዚህ ያደርጋችሁ እናንተ መስራት ትችላላችሁ። በጣም ብዙ እንትኖች ናቸው ያሉ፣ ብዙ ልጆች ናቸው። ግን እንደ ሌሎች እንትኖች አይደለም። ሌላ ለምሳሌ ግራፊክ ዲዛይነር፣ ቪዲዮ ኤዲተር ምናምን ብላችሁ ስትገቡ
በጣም ብዙ ልጆችን ነው የምታገኙና እንደ ሌሎች አይደለም። እዚህ ጋር ያለው እውነት ለመናገር የተወሰነ ሰው ነው ያለ፣ ግን ደግሞ በጣም ብዙ ስራዎችን ሰርተዋል። አይታችሁ ከሆነ በጣም ብዙ ስራዎችን ሰርተዋል። ሁለተኛውና ሌላኛው አፕሊኬሽን ወይም ደግሞ የቮይስ ኦቨር የምትሰሩበት አፕሊኬሽን አፕወርክ ይባላል። አብዛኞቻችን እናውቀዋለን ይህንን አፕሊኬሽን። እዛ ጋር ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ ኦር ደግሞ ሌሎች ስራዎች እንደምንሰራው ሁሉ ቮይስ ኦቨርን በጣም በሰፊው ነው የሚሰራ። ይህን አፕሊኬሽን አካውንት ከፍታችሁ እስካሁን ነገርኳችሁ። የመጀመሪያውን ፋይቨር ነው አፕወርክ ነው። አካውንት ከፍታላችሁ፣ የተወሰነ ሳምፕል ታስቀምጣላችሁ። እዛ ጋር በጣም የናንተን ፈልገውት የሚመጡ ሰዎች ስለሚኖሩ ለምሳሌ አፕወርክ ላይ አካውንት ከፍተው ቮይስ ኦቨር እየሰሩ ልጆች ብታዩ በጣም ብዙ ልጆች አሉ። ለምሳሌ እነዚህ ልጆች እያቸው አሞኔል የሚባል ልጅ፣ ናሆም የሚባል ልጅ፣ ጽዮን የሚባል ልጅ ከስንት $20 ጭራሽ አፕወርክ ላይ ደግሞ እንትን ጨምር ያለብን ያላቸው $5 per hour $7 per hour $10 per hour ነው ያለና በጣም ብዙ ልጆች ናቸው። እነዚህ እንደ ኤግዛምፕል ለእናንተ ለማሳየት ያመጣኋቸው እንጂ በጣም ሻሎም ትባል በጣም ብዙ ልጆች እዚህ ጋር ቮይስ ኦቨር ይሰራሉ። ይሄ በአማርኛ ቮይስ ኦቨር ነው፣ ግን ሌሎች ትግረኛ ቮይስ ኦቨር የሚሰሩ አሉ፣ ኦሮሞኛ ቮይስ ኦቨር የሚሰሩ አሉ፣ ብዙ ቋንቋ ቮይስ ኦቨር፣ በእንግሊዝኛ ቮይስ ኦቨር የሚሰሩ አሉ። ኢትዮጵያ ውስጥ ነው ማለት ነው። በጣም ብዙ ልጆች በቮይስ ኦቨር ብቻ ገቢ እያገኙ ይገኛሉ። ስለዚህ እናንተ በተፈጥሮ አሪፍ ድምጽ ያላችሁ፣ ጥሩ አነባብ ስታይል፣ ጥሩ የማስታወቂያ ፕሮሞሽን መስራት የምትችሉ ከነዚህ አፕሊኬሽኖች ጋር አካውንት ከፍታችሁ ድምጻችሁን ወይም ደግሞ ያላችሁን ተፈጥሯዊ ድምጹን የማስታወቂያ ስታይላችሁን የአነባብ ስታይላችሁን መሸጥ ትችላላችሁ በስተጀርባው ናችሁ ማለት ነው። ሌላና ሶስተኛው ድምጻችሁን ወይም ደግሞ ይሄ ቮይስ ኦቨር የሰራችሁትን ልትሸጡበት የምትችሉ የአገር ውስጥ እድሎች ናቸው። አገር ውስጥ ላይ በጣም ብዙ ማስታወቂያ ማሰራት የሚፈልጉ አሉ። ኖርማሊ ቴሌግራም አካውንታቸው ጋር የሆነ ነገር ለማለት የሚፈልጉ፣ ፌስቡክ ላይ ማሰራት የሚፈልጉ፣ እያንዳንዱ ሶሻል ሚዲያ ላይ ቮይስ ኦቨር ማሰራት የሚፈልጉ በጣም ብዙ ሰዎች አሉና የሀገር ውስጥ እድሎችን ከሚጠቀሙ ሰዎች ደግሞ አንዱ ነኝ። እውነት ለመናገር ወደ አፕሊኬሽኖች ገና አሁን ነው እየገባ ያለሁት። ከአሁን በኋላ አካውንት ከፍቼ እዛ ጋር ወደም እሰራለሁ ማለት ነው። የሀገር ውስጥ እድሎችም አሉ፣ ግን የሀገር ውስጥ እድሎች ልክ እንደነዛ የተሻለ ወይም ደግሞ ጥሩ ብር አታያስገኟችሁም ሆነ አላችሁ ወይም ደግሞ በተወሰነ ብር ነው ብትሰሩ የምትችሉት። አፕሊኬሽኖች ጋር ከፍታችሁ አካውንት ከፍታችሁ እዛ ጋር ብትሰሩ ግን በጣም ትርፋማ ትሆናላችሁ። በጣም በደንብ መስራት ትችላላችሁ ማለት ነው። ስለዚህ እነኚህ 3 ቦታዎች ላይ በተፈጥሮ ድምጽ ያላችሁ ቮይስ ኦቨር እየሰራችሁ ድምጻችሁን ብቻ ተፈጥሯዊ የተሰጣችሁን ድምጻችሁን ብቻ በመጠቀም ገቢ ማግኘት ቋሚ ይሁን ጊዜያዊ ወይም ደግሞ ተጓዳኝ ገቢ ማግኘት ትችላላችሁ ማለት ነው። ፌቨርና አፕወርክ ላይ አካውንት ከፍታችሁ እየሰራችሁ የተከፈለኝ ነው ወይም ደግሞ እዛ ጋር ክፍያ ያገኙት እንዴት ማውጣት ትችላላችሁ። አሁን ላይ እንደዚህ የምትሉ ከሆነ እንደ ፖይነር አይነት የትራንስፈር አፕሊኬሽኖች መጠቀም ትችላላችሁ። ስዊፍት ኮድ መጠቀም ትችላላችሁ። የተለያየ አገር ውስጥ ከሆነ ደግሞ እንደምታውቁት ባንክ አለ፣ ቴሌብር አለ፣ ብዙ ነገሮችን መጠቀም ትችላላችሁ። ገቢያችሁ የምትቀበሉበት ወይም ደግሞ የሰራችሁበትን ስራ የምትቀበሉበት ማለት ነው። ስለዚህ ምን ትጠብቃላችሁ? በቃ ድምጻችሁን በደንብ ስሩት፣ ቮይስ ኦቨር በደንብ ስሩ። ከሆነ ነገር እናንተ ከሚመጣላችሁ ሳምፕል ነው የምታስቀምጡ። ከዛ ወስዳችሁ እዚያ ፋይቨር እና አፕወርክ ላይ ሳምፕሉን አስቀምጡ። ከዛ ከስንት ጀምራችሁ ወይም ደግሞ መነሻችሁ ምን ያክል እንደሆነ አስቀምጡ። በጣም ሳታበዙ፣ በጣም ደግሞ ሳትወርዱ ማለት ነው። ያን አስቀምጣችሁ ገቢ ማግኘት ትችላላችሁ። በጣም ብዙ ኢትዮጵያውያን እየሰሩበት ያለ ስለሆነ ነው፣ ግን በደንብ ያልሰፋ ነው የነገርና ይሄ ቪዲዮ ድረሳችሁ በጣም እድለኞች ናችሁ። ተጠቀሙበት ማለት ነው። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በዚሁ አጋጣሚ የዛሬ ቪዲዮ ይሄን ይመስል ነበር። ምናልባት አፕሊኬሽኖች ጋር አካውንት እንዴት እንደሚከፈት ሳምፕል እንዴት እንደምናስቀምጥ ያልገባችሁ ጥያቄዎች ካሉ ፓርት 2 ብላችሁ ኮሜንት ላይ አስቀምጡልኝ። ፓርት 2 አካውንት እንዴት እንደሚከፈት እና የጠየቃችሁኝን ጥያቄ አይቼ መስራት እችላለሁ። ምክንያቱም አሁን አካውንቱን ከፍቼ እየሰራው ስለሆነ ማለት ነው። ስለዚህ በዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ በሌላ ቪዲዮ የቢዝነስ ቪዲዮ ይዘን እንገናኛለን። እስከዛው ግን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።